ናችሁ ቤተሰቦቼ? ሰላም እንዴት ናችሁ? ደህና ናችሁ ወይ? እንደምሰነበታችሁ እንደምከረማችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ደህና ናችሁ ወይ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና አደረሳችሁ አደረሰን። በዓለ ትንሣኤ የደስታ የሰላም የፍቅር ያደርግልን። እንኳን አደረሳችሁ አደረሰን። እግዚአብሔር አምላክ በምሕረቱ በቸርነቱ ለዚች ቀን ለዚች ዕለት ስላደረሰን ክብርና ምስጋና እንደርሱ ይሁን። እንደ በደላችን እንደ ኃጢአታችን ሳይሆን በሱ ቸርነት ለዚች ቀን በቅተናልና እግዚአብሔር የተመሰገነ ይሁን እና እንኳን አደረሳችሁ። በስደትም ያላችሁ በሀገራችሁም ያላችሁ መልካም የትንሣኤ በዓል ይሁንላችሁ ይሁንልን። እጅግ በጣም ደስ የሚል በዓል ነው ትንሣኤ እንግዲህ ትንሣኤ ማለት ያው እንግዲህ እንደምታዩት ትንሣኤ ነው እና ከበዓላቶች ሁሉ ትንሣኤ እጅግ በጣም ደስ የሚል መንፈስን የሚያድስ ነው እና እንኳን አደረሳችሁ አደረሰን። እና ጉፍቴን እንዴት አያችሁት? ጉፍቴን አያችሁት? ያው ገና ዛሬ ነው የለበስኳት። ትንሽ ይኮሳኮሳል ጉፍታ የምንለብሰው ኢትዮጵያ ነበረ። ያው እዚህ ብዙም አንለብስም። በነገራችን ላይ ምንድነው ይሄ አበባው ይረግፋል። ይሄ ምንድነው ቀዩ ነገር ይሄ ነጭ ነገር ይረግፋል በነገራችን ላይ ማለት ነው። እና ያው የትንሣኤ በዓል ዝግጅቴ የኔ ዝግጅቴ በጣም እያወዛወዝኩ ነው። እጄን እያመመኝ ነው፣ ለመቅረጽ አይመችኝም ማለት ነው። በጥቂቱ ያዘጋጁትን ላሳያችሁ ነው። የደፋሁት ዳቦ ነው፣ እንጀራ አልጋገርኩም። ምንድነው የእንጀራ ለምሳሌ ከሱቅ የሚገዙ እንጀራዎች እኔ እፈራለሁ ለመናገር በጣም ነው ለጤና የምጠነቀቀው። ትንሽ የሆነ ነገር ስተት ሳትታለች የሆነ ምንድነው እንደ ጨቆራ ነገር እያመኛል። እንደዛ እንጀራ አልገዛውም ማለት ነው። ዳቦ ነው የደፋሁት። ያው የተባረከ ይሁንልኝ። እንኳን አደረሳችሁ ብያችኋለሁ። ዞር መልካም በዓል ይሁንላችሁ። የዓመት ሰው ይበለን። ከዓመት ዓመት መድኃኔዓለም ያድርሰን። ሀገራችን ኢትዮጵያን ሰላም አድርግልን። ለሞላው ዓለም ሁሉ ሰላም ፍቅርን ይስጠን እና በተረፈ ደግሞ እጅግ በጣም ቆይቻለሁኝ እንደዚህ ቪዲዮ ከሰራሁኝ። ቪዲዮ የማልሰራበት ምክንያት ትንሽ አይኔን አሞኝ ነበረ። አይኔንም የታመንኩበት ምክንያት የሆነ በሽታ ነገር ማለት ሽታ፣ ማንኛውም ሽታዎች እነኚህ ቤት የምታጸዱባቸውን ኬሚካሎች ተጠንቀቁ። እነሱ ሲሸቱኝ ተሸተተኝ። አይኔ በጣም ነው የሚያብጠው። አፍንጫ ሁሉ ይታመማል። በዚህ ምክንያት ረጅም ጊዜ ቪዲዮ ሰርቼ አላውቅም፣ አቁሜያለሁ ማለት ነው። በዛ ምክንያት ነው። እና ዳቦ ላሳያችሁ ቪዲዮ እንዳይረዝምባችሁ። ዳቦ ይቆረሳል። በቃ ሰው ባለው ነው እና እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። መልካም በዓል ይሁንላችሁ። ላይክ እያደረጋችሁ ዳቦዬ ይሄን ይመስላል። አያችኋት? እንትናት ማለት ነው። ያው እኔ ብዙ ጊዜ እንትን አዘጋጅቻለሁ። ብዙ ጊዜ ዳቦ ደፍቻለሁኝና ምንድነው ዳቦ ስለደፋው ብዙ ጊዜ እቃው እንኳን ቀየር ይበል ብዬ ነው። እቃው ቀየር ይበል፣ ይሄ ቀየር ሲል እዚህ ቀየር ደግሞ እንዳይቀጣኝ፣ ሁሌ አንድ አይነት ነው ወይ የምታመጣው ብሎ እንዳይቀጣኝ እንትን ሁሉ ጊዜ አንድ አይነት። ይሄ በነገራችን ላይ ከፍቼው ነበረ። እስኪ እዚህ ላይ ይቀዳ በመድኃኒዓለም ይቀዳ። በስመ አብ ግን የበፊቱም እንደዛ አይነት ገዝቻ ጋለው እንትን ነበረ፣ ትንሽ ቃል ይል ነበር። ይሄ ደግሞ ነጣ ያለ ነው። በስመ አብ አይዋ ይሄ ድፍን ነው። ይሄው ይወዛወዛ። ባዶ ዕቃ ነው ይዘሽ መጣሽ እንዳትሉ ማለት ነው። እና ሹፉ ምን እንደሚመስል እና ዳቦዬን ልቁረስና ዳቦዬን ቆርሼ አሳያቸዋለሁ። እሺ ዳቦዬን ልቁረስና መጣሁኝ። ቢላዋ ደግሞ ምናምን አይገባም። ይኸው ዳቦውን ቆርሼ መጣሁ ማለት ነው። ዳቦዬ ይሄን ይመስላል። የስንዴ ዳቦ ነው እንግዲህ፣ ስንዴ ነው። ያው እንደ ሀገራችን አይነት ስንዴ ባይሆንም በስመ አብ ሹፉ ደስ የምትል ዳቦ ናት። በስመ አብ ደግሞ ትኩስ ነው። ትኩስ ነው። አሁን ያወጣሁት
እና ውዶች የስ ልጠጣበት። ይኸው ደግሞ ጠጣ ነው። እና እንኳን አደረሳችሁ አደረሰን። አዲስ ልብስ ለብሻለሁ። አልለበስኩም አዲስ ልብስ። በጣም የምጣፍጥ ዳቦ ናት። ሹፉ እኔ የሚላችሁ ግን ይሄማ አንዳንዴ ታስበሽ ሹፉ ይኸውላችሁ ትናንትና ዱቄት አስገዛው። ሹፉ ታህት ሹፉ የሚገርማችሁ ማለት ነው። አምና ለላመት ኢትዮጵያ ነኝ እያልኩኝ የፎከርኩባችሁ ሰዎች ይቅር በሉኝ እና ሹፉ ደግሞ በቃ ማጥብበት ነው እንደዚህ ሆነ። አንዳንዴ ፊልተር አለው፣ አንዳንዴ ፊልተር የለውም። ኬፍ ምን ሆኖ ነው? ፊልተር አለው እና ንብሉ ሹፉ ያረረ ይመስላል፣ ግን አይደለም። ሹፉ አሮ አይደለም፣ በነገራችን አረረ። እኛ ሁላችሁ ዳቦ መልፋት ስታስቡ ተወፍጮ ቤት አስገዙ ማለት ተወፍጮ ቤት አስፈጭታችሁ አንጥታችሁ ጋግሩ። እኔ ትናንትና ዱቄት ተገዛ፣ ዱቄት አስገዛሁኝና ከዛ ዛሬ ወደ 9 ሰዓት አካባቢ ነፋሁት ማለት ነው። ሳትነፉ ደግሞ አታብኩ። ከዛ ስነፋው ማረሙ ማአትል ነው ያለው። ከዛ እንደገና ያንን ዱቄቱን አስቀምጬ እንደገና ሌላ ዱቄት ነው የደፋሁት እና ሲበርድ ደግሞ በጣም ይጣፍጣል። እና መልካም በዓል ይሁንላችሁ እና ባካችሁ ላይክ አድርጉ። ዩቲዩብ የቀዘቀዘብኝ እንደው አምና ይኸውላችሁ አምናና ካቻምና ስጋበዝ ለላመት ኢትዮጵያ ነኝ እያልኩ ትጋበዝ ግን ስለ ሁሉም ነገር እግዚአብሔር ያለው ነው የሚሆነው። የሰው ልጅ ያስባል፣ እግዚአብሔር ይፈጽማልና እና በ500 ብር ሁላ ተወራርጄላችሁ ተጓደኛዬ ጋር በ500 ብር ተወራርጄ ለላመት አታየኝም ሀገር ነኝ ብዬ ገና በጠር ከዛ እንኳን አገር ልገባ የተወራረድኩት በ500 ብር ነው። እዛ አልቀመጥም አገሬ ገቢ ነኝ ብዬ በ500 ብር ተወራርጄ ሳልሄድላችሁ ቅርት ከዛ 500 ብር አለችኝ። እኔም አልሰጠኋት። ግን እኮ የምር ነበር የተወራረድኳት፣ ግን አልሰጠኋትም። አይ ጋፍጣ ግን አልሰጠኋትም። ግን ተወራርጃለሁ። እና እግዚአብሔር ይመስገን። ጉፍቴንም አይታችኋታ። ሹፉ ጉፍቴ ይሄ ናት። በነገራችን ላይ ማን ነው ይሄ? ሹፉ ይሄ ምን ክሩ ይታያችኋል? ትርትር ብሎ ይችን በመቀስ እንደዚህ ቆራርጣት። ደግሞ ይሄ ማን ነው? ይሄ ጌጣጌጡ ብዙም አይደለም የተላጠቀው። በነገራችን ላይ ብዙም አይደለም የተላጠቀው። ሹፉ ብዙ አይደለም የተላጠቀው። ይወርቃል። እናወዳችኋለሁ። ሰላማችሁ በዚህ ይበልልኝ።
መልካም በዓል ይሆንላችሁ። ነገ ይለቀቃል። ነገ ለቀዋለሁ። እሺ፣ እወዳችኋለሁ።